ይቅርታ ወይ አብዬ ይቅርታ። ችግር የለውም ጋሽ። ሌላ ጊዜ ግን አንተ መንገድ ጠንቅቀህ ካልተራመድክ ለሌላ ሰው እንቅፋት ትሆናለህ። እሺ? እናቴ ናት አለች። ለምን ትምህርት ቤት አልሄድክም? እነኚህ መጽሐፎች መሸጥ ስላለብኝ። ከትምህርት ቤት ቀርተህ? ደብተር መግዛት አለብኝ። አባቴን መጽሐፍ ሽጬ ነው የምገዛው። አባትህስ? እሱ ስራ የለውም? ለቤተሰቡ እንዴት አይሆንም? በህይወት የለም። ይቅርታ እንካ። አትዘን፣ ነዋሪ ነው ፈተና ያለበት ትላለች እናቴ። ልክ ናት። እኛ ነን መጠንከር ያለብን። እኔ ቆንጆ ደብተር እገዛልሃለሁ። እሺ? ከቻልክ አስተማሪውን ደብተር ግዛልኝ። ስለዚህ ተአምረኛ ደብተር ልንገራችሁ። ለማን ነው የምትናገረው? ለተመልካቾች። ይሄ ተአምረኛ ደብተር ልጆቹን በአጭር ጊዜ ውስጥ አይምሯቸው ነያቺ ለምን መጣው? ኧረ ንቀት በጥፊ እንዳልሽ። አንቺ ብሩን እንዴ ብሩን ይዤ አንቺኛዋ ቆንጆ ነሽ እንዴ አንተ ስነ ስርዓት አይኖርህም? ምን አገባሁት? ለምን አልተለከፍኩም ነው? ዞር በሉ ከዚህ። አልሄድም። ውርደት ሳይከተል ብሩን ስጣቸው። ምን ሊሆኑ ነው? እሺ ና ደብድበኝ፣ ደብድበኛ፣ ና ደብድበኛ። ጆጆ እናቴ። እንዴ ምንድነው እናቴ? እንዴ አላሳልፋለን እኮ። ምን አገባ አንተ? ሳልመታ ሄድ ከዚህ አንተ። ተው ልጄ ተው። እንዴ ኧረ እባክህ ተው ልጄ ተው። ትልቅ ሰው ላይ አፍ መክፈት ትልቅነት መሰለ እንዴ? አሁን ይቅርታ በላቸው። ማዘር ይቅርታ። ይቅር ብያለሁ። ተነስ። ብሩን አምጣው። ብሩን ስጣት።